በሰውነት ክብደት መጨመር ተቸግረሻል? ዛሬ የምናወራው የተመጣጠነ ምግብ የምትወጂውን ሁሉ እየበላሽ ግን ደግሞ አንድም ኪሎ ሳትጨምሪ እንዲያውም ሰውነትሽ ተስተካክሎ የምትቆይበትን ሳይንሳዊ ሚስጥር ነው። ሜታቦሊክ ሲስተም ምን እንደሆነ እንነጋገራለን። ይህ ቪዲዮ ዝም ብሎ የአመጋገብ ምክር ብቻ አይደለም፣ ሳይ ነጥቦችን የያዘ ነው። እስከ መጨረሻው አብረሽን ከቆይሽ ደግሞ በዓለም ላይ ካሉ ስፖርቶች ሁሉ እጅግ ቀላሉን ግን ደግሞ በ10 ደቂቃ ውስጥ ብቻ በሰውነትሽ ውስጥ ያለውን ስኳር የሚያቃጥል ተአምረኛ እንቅስቃሴ ነግርሻለሁ። ይህ ቪዲዮ ሞር የሚያተኩረው ጅም መሄድ ለማይወዱ ወይም ጊዜ ለሌላቸው ሰዎች ነው። ብዙ ጊዜ ሰዎች ክብደት ለመቀነስ መራብ አለብሽ ይሉሻል። እውነቱ ግን ከመራብ ይልቅ እንዴት መብላት እንዳለብሽ ማወቅ ነው። ዛሬ የምንነጋገረው ከሆርሞኖቻችን ጋር የተያያዘ ነገር ነው። ካሎሪ ክብደት መቀነስ ላይ ትልቅ አስተዋጽኦ አለው። አሁን ግን ስለ ካሎሪ ብቻ ሳይሆን ስለ ሆርሞን ማስተካከል ነው። ምክንያቱም ክብደትሽን የሚወስነው የምትበዩ ምግብ ብቻ ሳይሆን ሰውነትሽ ያንን ምግብ የሚቀበልበት መንገድ ነው። ግን አሁን ይህን ሚስጥር ስታውቂ የምትበዩ እያንዳንዱ ጉርሻ ወደ ስብ ከመቀየር ይልቅ ወደ ጉልበት እንዲቀየር ታደርጊዋለሽ። እንዲሁም ይህን ጠቃሚ መረጃ ለብዙዎች እንዲደርስ ቪዲዮ ላይክ በማድረግ እንድትጀምሩ እጠይቃችኋለሁ። ወደ ዝርዝሩ እንግባ። ወደ መጀመሪያው ሚስጥር እንለፍ። ጉዟችንን የምንጀምረው ብዙዎቻችን ችላ ከምንለው ግን ደግሞ የሰውነት ክብደታችንን ከሚወስነው ትልቁና ወሳኙ ነጥብ ነው። እሱ ምን እየጠጣሽ ነው የሚለው ጥያቄ ነው። ብዙ ጊዜ ምግብ ላይ በጣም ጠንቅቆ ነሽ፣ ቅባት የለውም፣ ካሎሪው ትንሽ ነው እያልሽ ሰላጣ ብቻ እየበላሽ ትውያለሽ። ነገር ግን በመጠጥ በኩል ሳታውቂ ሰውነትሽን በስኳር ታጥለቀለቂዋለሽ። ለምሳሌ አንድ ኩባያ ለስላሳ መጠጥ ውስጥ ብቻ እስከ 10 ማንኪያ ስኳር ሊኖር ይችላል። ይሄ ማለት ምግብ ሳትበይ ሰውነትሽ ለቀኑ የሚያስፈልገውን ግማሽ ኃይል በፈሳሽ አገኘሹ ማለት ነው። ትልቁን ሳይንሳዊ ምስጢር ግን እዚህ ጋር ነው። ፈሳሽ እንደ ስኳር ምግብ ለመፈጨት ጊዜ ስለማይወስድበት በቀጥታ ወደ ደምሽ ይገባና ኢንሱሊን የተባለውን ሆርሞን በከፍተኛ ሁኔታ እንዲነሳ ያደርገዋል። ኢንሱሊን ደግሞ በሳይንሱ የስብ ማከማቻ ሆርሞን ይባላል። ኢንሱሊን ደምሽ ውስጥ ባለበት ሁኔታ ሰውነትሽ ስብን የማቃጠል ስራውን ያቆምና የሚመጣውን ሁሉ አከማች የሚል ትዕዛዝ ያስተላልፋል። ስለዚህ ያንን ለስላሳ በጠጣሽ ቁጥር ሰውነትሽ ስብ ማቃጠያ ማሽኑን ያጠፋዋል ማለት ነው። በተቃራኒው ግን ከመብላትሽ ከ30 ደቂቃ በፊት አንድ ብርጭቆ ውሃ መጠጣት ብቻ ሆድሽ የመርካት ስሜት እንዲሰማው ስለሚያደርግ 30 በመቶ ያነሰ ምግብ እንድትበይ ይረዳሻል። ከዚህም በላይ ጥቁር ቡና ወይም ሻይ ያለ ስኳር መጠጣት ሰውነትሽ ዝም ብሎ ተቀምጦ እንኳን ስብ የሚያቃጥልበትን ፍጥነት ወይም ሜታቦሊዝም በ10 እጥፍ ይጨምረዋል። ቀጣዩ ነጥብ ደግሞ እስካሁን ካየናቸው ሁሉ የክብደት መቀነስ ማሽን ሆኖ የሚያገለግልሽ ዋነኛው ሚስጥር ነው። እሱም በምግቦችሽ መሃል የምታደርጊው የጊዜ ክፍተት ነው። ብዙዎቻችን የምንሳሳተው ትንሽ በየሰዓቱ ብንበላ ይሻላል ብለን በማሰብ ነው። ነገር ግን በየሰዓቱ የምትጎርሺ ከሆነ ሰውነትሽ የተከማቸውን ስብ ለማቃጠል ምንም አይነት እድል አያገኝም። ሳይንሱ በግልጽ እንደሚለው በምግቦች መሃል ቢያንስ 4 ሰዓት ክፍተት መኖር አለበት። ለምን መሰለሽ? ምግብ ከበላሽ በኋላ ለ3 ሰዓታት ያህል ሰውነትሽ ኢንሱሊን እያመረተ ያንን የበላሽውን ምግብ ወደ ኃይል በመቀየር ይጠመዳል። በአራተኛው ሰዓት ላይ ግን ኢንሱሊን መጠኑ ሲቀንስ ግሉካጎን የተባለ አስደናቂ ሆርሞን ስራ ይጀምራል። ይህ ሆርሞን በሰውነትሽ ውስጥ የተከማቸውን ስብ ፈልጎ አውጥቶ እንደ ሻማ ነው የሚያቀልጠው። ነገር ግን አንቺ በመሃል ስናክ፣ ኩኪስ፣ ቸኮሌት ወይም ፍራፍሬ ስትበይ ግሉካጎን ስራውን እንዲያቆምና ኢንሱሊን ተመልሶ እንዲመጣ ታደርጊዋለሽ። በዚህም ፍጥነት ሰውነትሽ የተከማቸን የማቃጠል እድሉን ያጣል። በአሁኑ ሰዓት ዓለምን እያነጋገረ ያለው የኢንተርሚቴንት ፋስቲንግ ሳይንሳዊ መሰረቱ ይሄ ነው። በተለይ ማታ ቀድመሽ በልተሽ እስከ ጠዋት ቆይ። ያኔ ሰውነትሽን ሌሊቱን ሙሉ ያለምንም ረብሻ የተከማቸ ስብሽን ሲያቃጥለው ያድራል። አሁን የምነግራችሁ የእንቅልፍና የክብደት ግንኙነት ምናልባት እስካሁን ጨርሶ ያላሰባችሁት ድብቅ ሚስጥር ነው። ብዙዎቻችን እንቅልፍና ውፍረትን ምን አገናኛቸው? እንቅልፍ እኮ ካሎሪ አያቃጥልም ብለን እናስባለን። ነገር ግን እውነታው የሚገርም ነው። በቂ እንቅልፍ ካልተኛሽ ሰውነትሽ ኮርቲዞል የተባለ የጭንቀት ሆርሞን በከፍተኛ ሁኔታ ያመነጫል። ይህ ሆርሞን ደግሞ በጣም መጥፎ ባህሪ ያለው ሰውነትሽ አደጋ ላይ እንዳለ ስለሚሰማው ለጥንቃቄ ሲል በቀጥታ ሆድሽ አካባቢ ስም
እንዲያከማች ያደርገዋል። ለዛ ነው ስፖርት እየሰራሽና ምግብ እየቀነሽ እንኳን እንቅልፍ ካጣሽ የሆድ ስብ አልጠፋም የሚልሽ። ከዛ በላይ ደግሞ እንቅልፍ ስታጪ በሰውነትሽ ውስጥ ሆርሞኖች ጦርነት ይነሳል። ግሬሊን የተባለው የራብ ሆርሞን ይጨምርና በደመ ነፍስ ቢቢ ይልሻል። በሌላ በኩል ደግሞ ሊፕቲን የተባለው የጥጋብ ሆርሞን ክፉኛ ይቀንሳል። ለዛ ነው እንቅልፍ አጥተሽ ስታሪ ጠዋት ላይ ከፍተኛ ኃይል ፍለጋ ጣፋጭ የሚርብሽና ምንም ብትበይ አልጠገብኩም የሚል ስሜት የሚሰማሽ። የሚገርመው የሳይንስ ቁጥር ይሄ ነው። በቀን 8 ሰዓት የምትተኛ ሴት በቀን 5 ሰዓት ብቻ ከምትተኛ ሴት በ30 በመቶ የበለጠ ካሎሪ በራሷ ጊዜ ታቃጥላለች። ይህ ማለት አንቺ ተኝተሽ እያለሽ እንኳን ሰውነትሽ ስብን እያቃጠለ ነው ማለት ነው። እንቅልፍሽን ስታስተካኪ ሜታቦሊዝምሽም ልክ እንደ አዲስ በሙሉ ጉልበት መስራት ይጀምራል። አሁን ደግሞ ብዙዎቻችሁ ከባድ የሚመስላችሁ ግን እጅግ ቀላል ወደሆነው እንቅስቃሴ ነጥብ እንምጣ። እንቅስቃሴ ሲባል የግድ ጂም ሄዶ ብረት ማንሳት መሮጥ አይደለም። ይህ ማለት ከስፖርት ውጪ በየቀኑ የምናደርጋቸው ጥቃቅን እንቅስቃሴዎች የምናቃጥለው የካሎሪ መጠን ነው። ስልክ ስታወሪ ቁጭ ከምትይ ቆመሽ ወዲያ ወዲህ ብትይ፣ በሊፍት ፋንታ በደረጃ ብትወጪ ወይም እቃ ያጠብሽ ትንሽ ብትንቀሳቀሺ፣ እነዚህ ሁሉ ተደምረው በቀን ውስጥ እስከ 500 ካሎሪ ሊያቃጥሉልሽ ይችላሉ። 500 ካሎሪ ማለት ለአንድ ሰዓት ያህል ጂም ውስጥ በከባድ ስፖርት ከምታቃጥል ጋር እኩል ነው። ሰውነትሽ ልክ እንደ አሮጌ ታክሲ ቆሞ እንዲዝግ አታድርጊው። ሁልጊዜም በህይወት እንዳለ እንዲሰማው አንቀሳቅሽው። ስልክ ስታወሪ ቆመሽ ተመላለሽ። እግሪ ሲንቀሳቀስ ሜታቦሊዝምሽም ይነቃቃል፣ ስብሽም መቅለጥ ይጀምራል። ሰውነታችንን ልክ እንደ ባንክ አካውንት አስቢው። ገቢው የምትበዩ ምግብ፣ ወጪው ከምታደርጊው እንቅስቃሴ ካልበለጠ የቁጠባ ሂሳብሽ ማለትም ስብሽ በየቀኑ እየጨመረ መሄዱ አይቀሬ ነው። ብዙዎቻችሁ ጊዜ የለኝም ትላላችሁ፣ ግን በእውነቱ ጤናሽ አንቺ ጊዜ እስክታገኝ ድረስ አይጠብቅሽም። ጊዜ የለኝም እያለን ሶፋ ላይ ተቀምጠን በስልካችን ሌሎች ቪዲዮ ከምናይ ስልካችን ይዘን ቤቱን ወዲያና ወዲያ ብንል ለውጡን በሳምንት ውስጥ እናየዋለን። እንቅስቃሴ ማድረግ ማለት የግድ ሩጫ ማድረግ ማለት አይደለም። ዋናው ሚስጥር ሰውነትሽ እየሰራው ነው ብሎ እንዲያምንና ስብ ማቃጠያ ማሽኑን ሜታቦሊዝም ክፍት እንዲያደርግ ማነቃቃት ነው። ስለዚህ ከዛሬ ጀምሮ ቁልጭ ማለትሽን ትተሽ ሰውነትሽን በትንሽ ትንሽ እንቅስቃሴዎች አነቃቂው። ሰውነትሽ ስታንቀሳቀሹ ቅርጹን በማስተካከል ይከፍልሻል። የብዙዎቹን ህይወት ወደ ቀየረው የዓለም እጅግ ቀላሉ ስፖርት እንምጣ። ይህ ዘዴ ምንም አይነት ማሽን፣ የጂም ክፍያ ወይም ልዩ የስፖርት ልብስ አይጠይቅም። ግን ደግሞ ውጤቱ ከማንኛውም ከባድ ስፖርት ባልተናነሰ አስገራሚ ነው። ምግብ በልተሽ እንደጨረሽ ወዲያውኑ ለ10 ደቂቃ ብቻ በእግር መጓዝ። ብዙዎቻችን ምግብ በልተን ስንጨርስ የሚሰማን የድካም ስሜት አለ። ያኔ ወዲያውኑ ሶፋ ላይ ቁጭ እንላለን ወይም እንተኛለን። ነገር ግን በዚህ ሰዓት ሰውነትሽ የበላሹን ምግብ ወደ ስኳር ወይም ግሉኮስ ቀይሮ በደምሽ ውስጥ ያጥለቀልቀዋል። ካልተንቀሳቀሽ ደግሞ ኢንሱሊን ከደምሽ ተረክቦ በቀጥታ ወደ ስብነት ይለውጠዋል። ለ10 ደቂቃ ብቻ ቀስ ብለሽ በቤትሽ ውስጥ እንኳን ወዲያና ወዲህ ስትይ ግን ተአምር ይፈጠራል። ጡንቻዎችሽ ኃይል ያስፈልገናል ብለው ይጮዋሉ። ያኔ ሰውነትሽ ያንን በደምሽ ውስጥ ያለውን ስኳር ወደ ስብነት ሳይቀይረው እንደ ነዳጅ ተጠቅሞ ቀድሞውን ያቃጥለዋል። ይቺ ጥቃቅን ነገር የምትመስል 10 ደቂቃ ብቻ በደምሽ ውስጥ ያለውን የስኳር መጠን በ20 በመቶ ዝቅ ያደርገዋል። ይህ ዘዴ ብቻውን በሳምንት ውስጥ በሆድሽ አካባቢ ላይ የሚታይ ለውጥ ማምጣት ይጀምራል። ምንም አይነት መሳሪያ አያስፈልግም። ዋናው ሚስጥር የዛሬው ትልቅ ትምህርታችን ይሄ ነው። ምግብን አትጤ፣ እንደ ጠላት አትይ፣ ይልቁንም ውደጁ። ግን ደግሞ ሳይንሳዊ ስርዓት አስለምዱ። የምትወጂውን ኬክ ወይም ጣፋጭ ምግብ ከመብላትሽ በፊት ውሃ ጠጪ። በልተሽ ስትጨርሺ ደግሞ ያችን የ10 ደቂቃ የእግር ጉዞ አድርጌ። ሳይንሱ የሚነግረን ይህንን ነው። ሰውነትሽን በረሃብ አትጨቁኝው። ይልቅ የባዮሎጂ ሚስጥሮችን ተጠቅመሽ ከሰውነትሽ ጋር እንደ ጓደኛ አብረሽ ስሪ። ዛሬ ያየናቸውን ነጥቦች በተግባር ስታያቸው ያለምንም ጭንቀት ራስሽን ሳታሰቃይና የምትፈልጊውን እየበላሽ ቆንጆ ጤናማ ሆነሽ መታየት ትችላለሽ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ፣ ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።